ሰላም ለእናንተ ይሁን። ዛሬ የምጠይቃችሁ ነገር ከ2018 በፊት ተፈታኝ የነበራችሁ ተማሪዎችን ነው። ይሄን የምጠይቃችሁ ነገር ኮመንት ሴክሽን ላይ ጻፋችሁ ነው የምታስቀምጡልን እና ለእኛ በጣም ትልቅ ጥቅም አለው ለ2018 ተፈታኞች እና እንደምታውቁት ፈተና የምንፈተነው በራውንድ ነው። ፈርስት ራውንድ፣ ሰከንድ ራውንድ እየተባለ እንደምታውቁት ናቹራል 3 ራውንድ እንዲሁም ደግሞ ሶሻል ደግሞ 3 ራውንድ ነው ያለውና የትኛው ራውንድ ነው የሚቀለው? በእውነት በትክክለኝነት ፈርስት ራውንድ ይቀላል ወይስ ሰከንድ ራውንድ ነው የሚቀለው? ሶስተኛ ራውንድ ነው የሚቀለው የሚባለው ነገር አለና እስቲ የትኛው ራውንድ ነው የሚቀለው? እናንተ ከተፈታዮቹ አንፃር። ሁለተኛ ደግሞ ፈርስት ራውንድ የሚፈተኑ ተማሪዎች ምን ማድረግ አለባቸው? የሰና አእምሮ ዝግጅት ሊሆን ይችላል፣ የአጠናን ዝግጅት ሊሆን ይችላል እና ምን ማድረግ አለባቸው ከእናንተ ኤክስፒሪየንስ? እና ሰከንድ ራውንድ ተማሪዎች ፈተናው እውነት የሚከብድም ከሆነ ምን ማድረግ አለብን? እስኪ ንገሩን። ለሁላችንም ንገሩ። ለሰከንድም ለሰርድም ለፈርስት ተማሪዎች ተፈታኝ ተማሪዎችም እንድትነግሩን ፈልጋለሁ። በትክክል ስፔሲፊክ የትኛው ትምህርት የትኛው ራውንድ እንደሚቀል እና የሚከብድ ከሆነም ምን ማድረግ እንዳለብን። አንዳንድ በጣም ብዙ ወሬዎች ሰምቻለሁ። ለምሳሌ ፈርስት ራውንድ በጣም ቀላል የሚባል ነገር ሰምቻለሁ እና በእኔ እንደኔ አስተሳሰብ ደግሞ ፈርስት ራውንድ ብቻ ሳይሆን ሁሉም ፈተና እኩል ነው የሚወጣው ብዬ አስባለሁ። እና እስኪ ከእናንተ ኤክስፒሪየንስ እንድትነግሩን ፈልጋለሁ። በትክክል ነገሩ እውነቱን ነገር ማለት ነው። ለእኛ ትልቅ ነገር ነው ይህ ነገር። እሺ